እስኪ አስቀምጪ ነው ቁጭ በይ። እሺ ብሩኬ። ቅድስት የኔ ውድ ደህና ነሽ? ደህና ነኝ ብሩኬ። ዛሬ እኮ ቤት ሳትመጣ ዋልክ። ያቺ ማለት ስትከሰኝና ስትበጠብጠኝ ነው አለችው። ቆይ እሷ ሴትዮ መቼ ነው የምትታወቅ? በቅርቡ ልኳን አሳያታለሁ። ከአይምሯ እንድትረሳኝ ነው የማደርገው። አይደለም እሷ ሁሉም እንዲረሱ ነው የማደርገው። አዎ ብሩኬ፣ ክፉ ሰዎችን በጭካኔ ከህይወት አስወጣቸው። ክፉ ሰዎችን በመሸሽና በማሸነፍ ነው እንጂ በማባበል አይሆንም። ምክንያቱም መቼም ቢሆን ክፉ ሰዎች አይቀየሩ። አዎ ልክ ነሽ። አሁን እኮ ሁሉንም እያሸነፍኩ ልጅን ቢሆን ደግሞ አሳክሜያለሁ። ማለትን ቢሆን ደግሞ አሸነፋታለሁ። ክሱን ምረት ይቻላል። እነዝናንም ቢሆን ገደል አስገባቸዋል። አሁን አሸናፊ ነኝ። ልጅም ደግሞ ጤነኛ ናት። ብሩኬ ጀግና እኮ ነህ። አዎ ወንድ ልጅ ጠንካራውን ሁሉንም ነገር ማሸነፍ አለበት። እቺ ምድር ደግሞ የአሸናፊዎች ናት። እዚች ምድር ላይ እስከ መጨረሻ የሚኖረው ጠንክሮ የሚያሸንፍ ሰው። ተመልክቺ ቅድስት፣ የትም የማይንቀሳቀሰውን ሳር ሚዳቋ ትበሏለች። ሚዳቋን ደግሞ ጠንካራው ጅብ ደግሞ አሳዶ ይበላታል። ሚዳቋን የበላውን ጅብ ደግሞ አንበሳ ደግሞ አሳዶ እሱን ይበለዋል። አየሽ፣ ጠንካራዎች ደካሞችን እያሳድዱ ነው የሚኖሩት። እኔም እንደማደረኩት ይሄ ነው። አየሽ፣ ጠንክረሽ ሁሉም ነገር ማሸነፍ አለብሽ ቅድስት። እናም ሁሉንም አሸነፍኳቸው። በጣም እኮ ጀግና ነህ ብሩኬ። እና ጀግንነቴን እኔ እጅሽን አሳጥቤ ላሳይሽ። ምን እጄ ልታስታጠበኝ? እንዴ የምር የምርህን? እውነት? ቆይ እንደውም ሌላ አሪፍ ሰርፕራይዝ አለኝ። ግን መጀመሪያ አይንሽን ጨፊ። ምንድን ነው? ጨፊኛ መጀመሪያ። እሺ እሺ በበላ ቆይ የኔ ቆንጆ ታገቢኛለሽ? ቅድስትዬ፣ ቅድስት ወይ ምሳሌ፣ እንደው ቢያንስ እንኳን ቀለበት ውስጥ ከሚደረግልኝ ብትጠብቂ ምን አለበት? የምን ቀለበት? ቤት ደስ የሚል ህልም ነበር እያየሁ ነበር።